ሁማን ሪሶርስ ማኔጅመንት የሰው ሀብት አስተዳደር ተግባሩ ምንድነው? በየትኛው መስሪያ ቤት ውስጥ የሁማን ሪሶርስ ማኔጅመንት አለ? ስለዚህ ተግባራቸው ምንድነው? አንደኛው ተግባራቸው ሰራተኞችን መቅጠርና መምረጥ ነው። ተስማሚ ሰዎችን መቅጠር፣ ይሄ የነሱ ዋናው ተግባር ነው ማለት ነው። ሁለተኛው ደግሞ ሰራተኞች ስልጠና እና ልማት፣ ለምሳሌ የሰራተኞችን ክህሎት ማሳደግ ላይ ትልቅ ሚና ይጫወታል ማለት ነው። ሶስተኛው ስራው ምንድነው? የአፈጻጸም ግምገማን ያካሂዳል። ለምሳሌ የስራ ብቃትን መገምገም፣ እዛ መስሪያ ቤት ውስጥ ያሉ ሰራተኞች ምን ያህል ሰሩ፣ እንዴት ሰሩ፣ ምን ያህል አሳክቷል የሚለውን ግምገማ ያካሂዳል ማለት ነው። አራተኛው ደግሞ የካሳና የጥቅማ ጥቅም አስተዳደር ላይ ብዙ ሚና ይጫወታል። ለምሳሌ ደሞዝና ጥቅማ ጥቅም መክፈል ላይ ትልቅ ሚና ይጫወታል አንድ ሁማን ሪሶርስ ማኔጅመንት ላይ የሚሰራ ሰው ማለት ነው። ሌላው ደግሞ የሰራተኞች ግንኙነት ላይ ትልቅ ሚና ይጫወታል። ለምሳሌ በሰራተኞችና አስተዳደር መካከል ግንኙነቶችን ይፈጥራል።